ዛሬም ለ30 ዲናር አቤ ጉበኛ አልወለድም እያለ ይጮኸው ሀገርን አሳልፈው በሚሰጡና በገዛ እናት ሀገራቸው ላይ ክደትን በሚያሴሩ ሆዳደሮች ምክንያት የሚመጣውን መከራ አስቀድሞ በመረዳትና በዛ በታመቀ ቁጭት እንደነበረው ሁሉ ዛሬ በሰሞነ ሕማማት ማግስት የሀገራችንን ነባራዊ ሁኔታ ስንቃኝ መከራው የታሪክ ትውስታ ብቻ ሳይሆን በመድራችን ላይ የሚደገም ሕያው እውነት ሆኖ እናገኘዋለን። የክርስቶስ ትልቁ ሕማሙ የችንካሩ ስቃይ ብቻ ሳይሆን አብሮት ማዕድ የተካፈለው የይሁዳ ክህደት እንደነበረው ሁሉ ዛሬም ሀገራችን ኢትዮጵያ በሕማማት ውስጥ እንድትቆይና የሰላም ጉዞዋ እንዲጓተት የሚያደርጓት በስሟ እየማሉ ለጊዜያዊ የስልጣን ጥማትና ለጥቅም አሳልፈው የሚሰጧት አንድነቷን የሚሸረሽሩና የሕዝቧን የትንሣኤ ተስፋ የሚያጨልሙ የዘመኑ ይሁዳዎች ናቸው። ይሁዳ የሸጠው መምህሩን ብቻ ሳይሆን የገዛ ህሊናውን እንደነበረው ሁሉ ዛሬም ለጥፋት ተልእኮና ለሴራ ሲሉ የሀገርን ሉዓላዊነትና የዜጎችን ደህንነት አደጋ ላይ የሚጥሉ አካላት መከራውን ቢያረዝሙትም አቤ ጉበኛ እንደሚለው መከራው የሚከብደው ህዝብ ሲሰቃይ ሆዳደሮች ዝም ስላሉና ክህደትን ስለመረጡ ነው። ነገር ግን ከሕማማት በኋላ ትንሣኤ እንዳለ ሁሉ በክህደትና በሴራ የሚገነባ ግፍም መጨረሻው የይሁዳ ጣፈንታ ነው። እውነት ትገረፋለች፣ ትሰቀላለች፣ ትሞታለች፣ ነገር ግን አትቀርም። ሕማማቱ የሀገራችንን ትንሣኤ የሚያፋጥን ይሆንልን። መልካም በዓል።